ዋናው ነገር ከስደት ስትመለሱ ማድረግ ያለባችሁ ትልቅ ነገር ነው። እሱን በደንብ እንትንበሉ። ምክንያቱም እዚህ ሀገር ተቀምጠን የሚደርስብንን ሁላችሁም ታውቃላችሁ። ይሄን ነገር ስመክራችሁ ያው እኔ ከናንተ በላይ አውቃለሁ ብዬ ሳይሆን የህይወት ፈተና ነውና የህይወት ፈተና እንዴት እንደሚታል ምንም ይባላል ለመሰላችሁ ይሉንታም ይባላል። እዚህ ሀገር ስትመጡ ከአዲስ አበባ ከሚቀበላችሁ ሰው ጀምራችሁ ገንዘቡን ታወጣላችሁ። እዚህም ስትደርሱ ለዚህም ምክንያቱም እናንተ ምንም ማድረግ አትችሉም። እዚህ ያሉ ሰዎች ምንድነው የሚያስቡት? እናንተ በቃ ከዛ አልፎላችሁ እንደመጣችሁ የገዛ ቤተሰቦቻችሁ ሌላ አካውንት ያላችሁ ይመስላችኋል። በቃ እነሱ የሚያውቁትን ገንዘብ ከጨረሳችሁ አላት ነው የሚሉት። በቃ ይላትም የሚባል ነገር አይታሰብም። ምን ማድረግ አለባችሁ? ቀጥታ ከዛ እንደመጣችሁ ገንዘብ ላይ ቁጠባ ማድረግ ነው። ለምን 10,000 አካውንታችሁ ላይ አይኖራችሁም? ያችን ገንዘብ በቃ ማውጣት የለባችሁም። ከዚህ ሀገር ውርድ ስትሉ ደሞዝ እንደቆመ ምንም ነገር እንደሌለ ማወቅ አለባችሁ። ገባችኋ? ስለዚህ ይሉንታ ምናምን እንደዚህ ላከሌ ሰጥቼ ላከሌ ተውኩኝ ምናምን የለም። ለተወሰነ ጊዜ ሲጀምር ለብቻችሁ ማሰብ ያስፈልጋችኋል። አያችኋ? ለብቻችሁ ቁጭ ብላችሁ ብላናችሁን ማውጣት ነው። ምን እንስራ? ሰው ደግሞ ስሩ ያላችሁን ሳይሆን ራሳችሁ ምን ያዋጣኛል ብላችሁ ገበያ ውስጥ ዙራችሁ ማየት ነው ያለባችሁ። ምክንያቱም ሰው የሚያሳያችሁ ወይ የተለመደ ነገር ነው ወይ ደግሞ እንድትወድቁ ነው የሚያደርጓችሁ። ከነሱ በልጣችሁ እንድትታዩ አይፈልጉም። አያችኋ? ያንን መንገድ መጠቀም የለባችሁም። በቃ እናንተ ይሆነኛል ያላችሁ ከትንሽ ጀምራችሁ በቃ ስራ መናቅ ሳይሆን ሰው ሀገር ላይ እንግዲህ ወንድም ሆነ ሴት ምን እንደምንሰራ ዝቅ ብለን በሀገራችን ላይ የማንሰራውን ስራ እንሰራለን አይደል? እዚህ መተን ከትንሽ ነገር ሳትናቅ ስራ መጀመር አለባችሁ። ወደ ስደት እንዳትመለሱ ማለት ነው።